የምንገኘው ሀላባ ነው። ሀላባ ታላቅ ድግስ ላይ ናት ብዬ ነግሬያቸዋለሁ። ሁላችሁም ያው በማህበራዊ ሚዲያም ስትከታተሉ ነበረ። ያም ብቻ ሳይሆን ህዝባዊ ተሳትፎም በጣም ትልቅ ነበረ። ምናልባትም በዚህ ገቢ ማሰባሰብ ስራ ሂደት ኢትዮጵያውያንን ለማስተሳሰር ከሀገር ውጭም ተጉዘው የመጡ የዞኑ ዋና አስተዳዳሪም አጠገቤ ነው የሚገኙት። የሚገርማችሁ ነገር በደቡብ አፍሪካ ያለው ኤምባሲም በአምባሳደር ደረጃም ትልቅ ትኩረት ተሰጥቶ ፕሮግራሙ ሲመራ ነበረ። ብዙ የሀላባ ልጆች የሀላባ ወዳጆችም በብዙ የሚጠጋ ገንዘብ ለዚህ ፕሮጀክት ለግሰዋል። እኛም የመስክ ምልከታ ባደረግንበት ሰዓት የስቴዲየሙ ግንባታ እጅግ በጣም እየተፋጠነ ነው ያለው። እንግዲህ ለእናንተ ለውድ ተመልካቾቻችን ወደ በኋላ በምስል በደንብ የምናስቃኝ ይሆናል። ስቴዲየሙ ደረጃውን በጠበቀ መልኩ እየተጓዘ ነው የሚገኘው። ይህንን ታላቅ ሀገራዊ ተልዕኮ ተቀብለው ሄደው ተመልሰው መጥተዋል። እንግዲህ የሀላባ ዞን ዋና አስተዳዳሪ ናቸው። በቅድሚያ እንኳን ደህና መጡ እንላለን። ጉዞ እንዴት ነበረ? የዲያስፖራው የተወላጁ አቀባበል እንዴት ነበረ? ካሰባችሁት እቅድ አንጻር እንዴት ነበረ? ውጤቱ እንዴት ይመለከቱታል የሚለውን ነገር ነው። ሀላባ ማለት ብዙ ልማት ወዳድ ህዝብ ያለበት ነው። ብዙ ጊዜ መንግስት የማይጠብቅ ከራሱም ከመንግስትም አስተባብሮ መስራት የሚችልና የህዝቡን ጥያቄ ምላሽ መስጠት የሚችል ህዝብ ያለበት አካባቢ ነው ሀላባ የሚባለው። አመራሩም ህዝቡን በጋራ የሚኖርበት ደረጃውን ለያይቶ ሳይሆን በጋራ ችግርንም ቢሆን ደስታም በጋራ የሚያሳልፍበት ቦታ ሀላባ ነው የሚባለው። እንደዛ ነው። ሀላባ እንደሚታውቁት በጣም ስፖርት ወዳድ ህዝብ ነው። ስፖርት ይወዳል። ለምሳሌ የሸገርና ዛላም ይባላል እዚህ ከተማ ሁለት ደርቢ እግር ኳስ ቡድን አለ። ደርቢ ቡድኖች አሉ፣ ብዙ ቡድኖች አሉ። ግን ለረጅም ጊዜ ለረጅም አመታት ደርቢ ሆነው የቆዩ ሸገርና ዛላ የሚባሉ ክለቦች አሉና እነሱ ሜዳ ሲጫወቱ ቢታዩ ኢትዮጵያ ውስጥ እንደዚህ አይነት ደጋፊ ያለውን አታገኙም። ይሄ ሆኖ እያለ በህዝብ ተሳትፎ በዚህ ዘርፍ የተሰራ ነገር የለም በሚል ስቴዲየም ያስፈልገናል በሚል ስቴዲየሙንም ህዝብ አሳትፈን እንሰራለን በሚል ከአመራሮች ጋር ተነጋገር። ከዛ በኋላ ዋጋውን ስንጠይቅ በጣም ከፍ ያለ ነው። አንድ ኢንተርናሽናል ስቴዲየም ለመስራት አይቀመስም አያስጠጋም ራሱ የሚል ነገር ሰማን። አይ ግድ የለም እኛ መንግስትን አናካም፣ ህዝባችን አለ። ህዝባችን ደግሞ ራሱን የማልማት የብዙ ጊዜ የቆየ ልምድ ያለው ስለሆነ ይሄን አጀንዳ ይዘን ህዝብ ጋር ከቀረብን ህዝቡ ይረዳናል በሚል ከአመራር ጋር ተነጋግረን የጋራ ካደረግን በኋላ ሀብት ተሰባሰቡን እንትኑን ስንጠይቅ ገንዘብ መጠኑን ወደ 1.4 ቢሊዮን እኛ የምንፈልጋትን ስቴዲየም ለመገንባት ወደ 1.4 ቢሊዮን ከኢኮኖሚ ማሻሻያ በፊት ማለት ነው። ኢትዮጵያ ኢኮኖሚያውን አሻሽላለች። ከዛ በፊት ወደ 1.4 ቢሊዮን ይጨርሳል የሚል ነገር ሰማን። ይሁን ህዝባችን አለን፣ ህዝባችን አስተባብረን መገንባት እንችላለን ብለን ጀምረናል ማለት ነው። ይሄን ስንጀምር ሁሉንም አቅም አስተባብረን የመንግስትንም የህዝብንም አቅም አስተባብረን እንጠቀማለን በሚል በህዝባችን በማማን በክልሉ ርዕሰ መስተዳድር ባለበት የመሰረተ ድንጋይ ጥለናል ማለት ነው። ከዛም ህዝብ ማስተባበር ስንጀምር ከራሴ ነው የጀመርነው ማለት ከዞኑ አስተዳደር ከወር ከማገኘው ደሞዝ ቀጥሎ አመራር አጠቃላይ መንግስት ሰራተኛ ነው ጨርሰን የጀመርነውና ከርዕሰ መስተዳድር ጀምሮ ማዕከላዊ ኢትዮጵያ ውስጥ ያሉ አመራሮች ያላዋጡ የለም ለዚህ ስታዲየም። ይሄን ካስተባበርን በኋላ የመሃል ላይ ያለው የተሻሉ በኢኮኖሚያቸው የተሻሉ የሚባሉ ሰዎችን ትተን ታች ወርደን በሊስትሮ እና የጀበና ቡና ነው የጀመርነው ውይይቱ ማለት ነው። የዲያስፖራው የደቡብ አፍሪካ ብቻ አይደለም ነው ዱባይ ሄደናል ቀደም ሲል ማለት ነው። ሌላውም በቨርቹዋል ሚቲንግ ሰብስበናል። አሜሪካውንም ስንሄድ ጆሃንስበርግ ላይ ነው መጀመሪያ የወረድነው። እዛ የነበረው አቀባበል በጣም ደስ የሚል ነበር። ዲያስፖራው እንዲህ አይነት አቀባበል ያደርጋል ወይስ ከሚባል ድረስ። ሰሞኑን ደግሞ ጉዞ ያደረግነው ወደ ደቡብ አፍሪካ ነው። አንድ ወር ያህል ቆይተን የመጣነው። ስንሄድ ጆሃንስበርግ ላይ ነው መጀመሪያ የወረድነው። እዛ የነበረው አቀባበል በጣም ደስ የሚል ነበር። 188 ሚሊዮን አካባቢ ነው የሰበሰብነው ጆሃንስበርግ እና ዙሪያ ላይ
እሱን ከጨረስን በኋላ ጉዞ ያደረግነው ወደ ኬፕ ታውን ነው። በጣም ደስ በሚል ሁኔታ እዛ ደግሞ ወደ 280 ምናምን ሚሊዮን የሰበሰብነው ማለት ነው። ሀላባ እጅግ በጣም በፈጣን የሆነ የኢኮኖሚ እድገት ላይ የምትገኝ የማዕከላዊ ኢትዮጵያ ተወርዋሪ ኮከብ ከተማ እየሆነች መጥታለች። ከእሳቸው አንደበት እንደሰማችሁ ብዙ የተባለለት ብዙ የተነገረለት የሀላባዎች የምንጊዜም የአንድነት የመተሳሰር ታላቅ የሀላባ ሁለገብ ስቴዲየም ግንባታን በማስተባበር ህዝባዊ አንድነታቸው ያለመሸርሸሩን ህዝባዊ የሆነ አስተሳሰባቸው አሁንም በኢትዮጵያዊነት ጽኑ መሰረት ላይ እንደተገነባ የሚያሳይ ምልክት ነው። እንግዲህ እሳቸው የመሩት ልኡካን ቡድን በቨርቹዋል በቪዲዮ ኮንፈረንሲንግ ዱባይ አሜሪካ ከሰበሰበው ገንዘብ ጭማሪ ብቻ በአንድ ደቡብ አፍሪካ እስከ ግማሽ ቢሊዮን ብር የተሰበሰበበት ነው። ምናልባትም ሌላኛው ገጽታ ሌላኛው መልክን ለኢትዮጵያ የሚያሳይ ትልቅ ህዝብን አስተባብሮ ይህን የመሰለ ሜጋ ፕሮጀክት መገንባት እንደሚቻል ያሳዩን ታላቅ የፊት አመራር ናቸው። የአብሮነታችን ትልቁ መሰረት መቻቻል፣ መተባበር፣ መደጋገፍ፣ መከባበር አለ። በእምነቶች መካከልም በሽማግሌዎች በወጣቱ መካከል መደማመጡ አለ። መደማመጥ ባይኖር ኖሮ አሁን ላለንበት ደረጃ አሁን ላለው ለልማት ከፍታ መድረስ አይታሰብምና ይሄ መልካም እሴቶችን ሁሌም አጀንዳችን ናቸው። እንደ ፓርቲ በያሉን አደረጃጀቶች ትልቁ መሰረት አድርገን የምንሰራቸው በእነዚህ ጉዳዮች ነው። እንግዲህ ሀላባ ተገኝተናል። በትውልድ ቅብብሎሽ ስትመራ የነበረች ዞን ናት። እንግዲህ ቀድሞ ዞኑን የመሩ ግለሰብ ናቸው። ከዛም በተጨማሪ አሁንም ዞኑን እየመሩ ያሉ ሰዎች አሉ። በስተግራ በኩል የምንመለከታቸው የማዕከላዊ ኢትዮጵያ ክልል መንግስት በምክትል ርዕሰ መስተዳድር ማዕረግ ክልሉን እየመሩ የሚገኙ ዶክተር መሐመድ ኑርዬ ናቸው።